በዛሬው ሁለት መረጃዎችን ይዤላችሁ መጥቻለሁ። በሀገራችን ውስጥ እጅግ በጣም አንገብጋቢ አነጋጋሪ የተባለ ቤትን በተመለከተ የቀረበው ረቂቅ አዋጅም መጽደቁ ተነግሯል። በርካቶች እንዳትሸወዱ ቤቶቻችሁን አሁኑን መሸመት ትችላላችሁ። በመቀጠልም ይህን የምታዩትን ቤት እጅግ በጣም በምርጥ ሰፈር ላይ በጥሩ ዋጋ ዘመናዊ ተደርጎ የተሰራ ቤት ነው። ለሽያጭ ቀርቦላችኋል። ሙሉ ቤቱን አስጎበኛችኋለሁ። የሚገኝበትን አካባቢ፣ ዋጋውን፣ እያንዳንዱ ሙሉ መረጃ ደግሞ አጠር አድርጌ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም ሰላም፣ ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥ የምትገኙ የቦሌ ቲቪ ቤተሰቦች በያላችሁበት ሰላምታ ይድረሳችሁ። እኔም የቤት ደላላ ማረሊ ነኝ። ዛሬ በጣም ቆንጆ ዘመናዊ ቤት ለሽያጭ ቀርቦ እጅግ ዘመናዊ ተደርጎ የተሰራ ቤት አምጥቼላችኋለሁ። በአዲስ አበባ ውስጥ የትም የማይገኝ እስካሁን ያልተገነባ የፊኒሽንግ ሁኔታው፣ የፓርቲሽኑ እንዲሁም የቤቱ ሁኔታ እስካሁን በሀገራችን ውስጥ ያልታየ የቤት አይነት ነው። በጣም ወሳኝ ገዢዎች ካላችሁ ደግሞ ይህን ቤት እንዲሁም ሌሎችን መታችሁ ማየት ትችላላችሁ። አማራጮችም በርከት ብለው ተዘጋጅተው ነው የሚገኙት። ታዲያ ይህን ቤት የምታገኙት በአዲስ አበባ ውስጥ ከወደ ልማት ከመልሶ ማልማት ከተለያዩ ስጋቶች ነፃ በሆነው አካባቢ በበርካታ ኢትዮጵያውያን ተፈላጊ በሆነው ሰፈር ሴሚሲ ፍርድ ቤት አካባቢ ለሽያጭ ቀርቦ የሚገኝ ቤት ነው። የካርታ ስፋቱ 250 ካሬ ሜትር ሲሆን ግቢው ቢያንስ 4 መኪኖችን አነስተኛ ግሪን ተዘጋጅቶለታል። ይህ የምታዩት ደግሞ የቤቱ ትልቁ ሳሎን ከነ ኦፕን ኪችኑ ሲሆን በአጠቃላይ ደግሞ ዋና ቤቱ ላይ 3 ቆንጆ ተደርገው የተሰሩ መኝታ ቤቶችን የያዘ ሲሆን እንዲሁም የእንግዳ በተጨማሪም የስራ አጋዥ ወይም የሰራተኛ መኝታ ቤትም የሰርቪሱ ቦታ ላይ ተዘጋጅቷል። ታዲያ እያንዳንዳቸውን የመኝታ ቤት ስፋትና ሁኔታቸውን ስናይ ደግሞ በጣም ጥሩ ተደርገው የተሰሩ ነው። ይህ የምታዩት እንግዲህ ከውጭ ወደ ቤቱ መግባት የምትችሉበት ሌላኛው መንገድ ነው። እንግዲህ እዚህ ላይ ነው 3 መኝታ ቤቶች የሚገኙት። በቀዳሚነት የማሳያችሁ ግን የቤቱን ትልቁን መኝታ ቤት ሲሆን ይህ የምታዩት እንግዲህ የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ ታስቦ በጥንቃቄና በጥራት የተሰራ ትልቁ መኝታ ቤት ሲሆን ፊት ለፊት የምታዩት ደግሞ የቁም ሳጥን ስራው ነው። ከጫፍ እስከ ጫፍ በነጭ የእንጨት ስራ ነው የተሰራው። መታጠቢያ ክፍሉ ደግሞ እዚህ ላይ ነው የምታገኙት። እንግዲህ ይህን ከፈለጋችሁ ሻወር ቦክስ ተገጥሟል። ከዛ ውጭ ግን እናንተ ጃኮዚ ገንዳም ማድረግ ትችላላችሁ። በአጠቃላይ ግን ምንም አይነት ወጪ እንዳይጠይቅ ተደርጎ ነው እንግዲህ ቤት 100% ጥንቅቅ ብሎ የተሰራው። ሌላኛው የልጆች መኝታ ቤት እንግዲህ እዚህ ላይ አንደኛው ሲሆን ይህም በምታዩት መልኩ ቆንጆ ተደርጎ የቀለም ምርጫውም እጅግ በጣም በሚያስደስት መልኩ የተሰራ ነው። እዚህ ቀጥሎ የምታገኙት በቀኝ በኩል ተከፍቶ የሚገኘው ይህ ማለት ነው የልጆች መታጠቢያ ቤቱ ሲሆን ይህም ሻወር ቦክሱ ተገጥሞ ነው የሚገኘው። ከዛ በመቀጠል ሁለተኛው የልጆች መኝታ ቤት ደግሞ እዚህ በግራ በኩል የምታዩት ሲሆን በአጠቃላይ 3 መኝታ ቤቶች አሁን ባያችኋቸው መልኩ ዋና ቤቱ ላይ እነዚህን አይተናል ማለት ነው። ታዲያ 2 መኝታ ቤቶች ቁም ሳጥን ያላቸው ሲሆን አንደኛው የልጆች ብቻ እንግዲህ ቁም ሳጥን የሌለው ነው ማለት ነው። ከዛ በመቀጠል ከመኝታ ቤቶች እንደወጣን በዚህ በኩል ወደ ግራ ታጥፈን ደግሞ ወደ ኪችኑ እንዲሁም ወደ ሰርቪሱ ቦታ ማለፍ እንችላለን ማለት ነው። እንግዲህ በዚህ እንደወጣን በግራ በኩል 2 ተዘግተው የሚገኙ 2 ሰርቪሶች አሉ። አንደኛው ይህ የምታዩት የእንግዳ መኝታ ቤት መሆን የሚችል ሰፊ አልጋ መያዝ የሚችል ሲሆን ይሄኛው ደግሞ ለስራ አጋዥ ወይም ለሰራተኛ መኝታ ቤት የምታደርጉት ነው። ታዲያ ከኋላ ካለው ቤትና ይህ ዋናው ቤቱ እንግዲህ ይህን የመሰለ ኦፕን ስፔስ አለው ማለት ነው። ከዛ በተጨማሪ የቤቱ ዋና ማብሰያ ኪችን ቤቱ ይህን ይመስላል። ካቢኔት ተገጥሟል። ሰፊ ተደርጎ የተሰራ ነው። ታዲያ ይህን ኦፕን ስፔስ እንግዲህ ብዙዎቹ ቤት ያደርጉታል። እጅግ በጣም ያጨናንቃል። ነገር ግን አየር እንዲሁም ብርሃን ማግኘት እንዲችል ታስቦ የተሰራው። ይህ የምታዩት ደግሞ የሁለቱ ሰርቪሶች የውጭ ሻወር ሽንት ቤት ነው። እንግዲህ ዕቃ ማጣጠቢያ እንዲሁም በዚህ በኩል ወደ ውጭ ወይም ወደ ግቢው ማለፍ የሚያስችል ሰፊ ኮሪደር አለው። ቤቱ ታዲያ ከተለያዩ አቅጣጫዎች ከተለያዩ ቤቶች ጋር ምንም አይነት ግንኙነት የሌለው የራሱ ቦታ ላይ ራሱን ችሎ የተሰራ ቤት ነው። እንግዲህ በጣም የሚያምር ግቢ ለልጆች መጫወቻ እንዲሁም ለመኪናው ማቆሚያ ሳይሳቀቁ
ይህን የመሰለ ግቢ ተገንብቶ ነው የሚገኘው። ውድ አድማጭ ተመልካቾቻችን ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። ወሳኝ ቤት ፈላጊ ቆንጆና ዘመናዊ ቤት ገዥዎች ካላችሁ እንዳይቆጫችሁ ነገውኑ መታችሁ እዩትና በነባር ፋይል በዲጂታል ካርታ የሚገኝ ምርጥ ዶክመንትን ይዞ የሚገኘው ይህ ቤት በ36 ሚሊዮን ብር ነው እንግዲህ ጥሪ ተብሎ ለሽያጭ የቀረበው። ከዋና አስፓልት በቅርብ ርቀት ባንኮች፣ ሱቆች፣ የተለያዩ እጅግ በጣም በአዲስ አበባ ውስጥ በሀገራችን ተመራጭ የሆኑ ትምህርት ቤቶችም የሚገኙበት አካባቢ ላይ ተገንብቶ የሚገኝ ቤት ነው። ይህን ቤት እንግዲህ እስካሁን ያልተኖረበት ማንም ያልገባበት 100% ጥንቅቅ ብሎ በዲጂታል ካርታ ነገ ዛሬ ሳይባል ስም መዞር የሚችል ፋይልን የተሟላ ዶክመንትን ይዞ የሚገኝ ቤት ነው። በአዲስ አበባ ውስጥ ሲኤምሲ ፍርድ ቤት አካባቢ መኖር የምትፈልጉ እንዲሁም መጠቀም እንግዲህ ገዝታችሁ አከራይታችሁ አሊያ ደግሞ ትንሽ አቆይታችሁ መልሳችሁ ወደ ገበያ ማውጣት የምትፈልጉ ቤቶችን እንደዚህ አይነት ነገሮችን ያዝ ብታደርጉ እጅግ በጣም ወሳኝና ጠቃሚ መረጃዎች ናቸው። ይህን ቤት ለማየት ስትመጡ በጣም ምርጥና ዘመናዊ ቤቶች ከዝቅተኛ ዋጋ ጀምሮ ለሽያጭ የቀረባሉ። እነሱንም እየመጣችሁ ማየት ትችላላችሁ። ቀድማችሁ ደውላችሁ ቀጠሮ ብታስይዙን ይመረጣል እያልን ወደ ሌላኛው የዕለቱ መረጃ እናመራለን። ሌላኛውና ወሳኝ መረጃ ዛሬ እንግዲህ በሀገራችን ውስጥ እጅግ በጣም አወዛጋቢ ከተባሉ ሕጎች አንዱ ጸድቋል። እሱ ደግሞ በሀገራችን ውስጥ የቤት ግብይት ዋጋን ሊያንር ወይም ከፍ ሊያደርግና ኢትዮጵያውያንን ቤት ሊያስገዛ አይችልም የተባለው ሕግ ነው እንዲጸድቅ የተደረገው። ይህ ደግሞ በኢትዮጵያ መንግስት እንግዲህ በሕዝብ ተወካዮች ምክር ቤት በርካቶች እንደተወያዩበት ታውቋል። እንዲሁም የህግ መጽደቅም የለበትም መጽደቅም አለበት ያሉ የተለያዩ የህዝብ ተወካዮች ምክር ቤትም እንዳሉ ተጠቅሷል። ይሁን እንጂ ማንኛውም የውጭ ሀገር ዜጎች በኢትዮጵያ ውስጥ አንድ ቤት መግዛት ይችላሉ ይላል። ይህ ህግ ደግሞ በየትኛውም የሀገሪቱ ክልሎች መግዛት የሚያስችል ህግ ነው ያወጣው። ይሁን እንጂ በአዲስ አበባ ውስጥ እንግዲህ ከኢንቨስትመንት እንዲሁም ከተለያዩ ሁኔታዎች ጋር በተገናኘ በርካታ የውጭ ዜጎች ወደ ሀገሪቱ ውስጥ ገብተው ቤት የመግዛት ፍላጎት ማሳያታቸውን ተከትሎ እንግዲህ ህጉ እንደወጣና እንደጸደቀ ነው የተሰማው። ይሁን እንጂ ውድ አድማጭ ተመልካቾቻችን በኢትዮጵያ ውስጥ በተለይ በአዲስ አበባ ውስጥ ቤት መግዛት እንፈልጋለን ትላላችሁ፣ እንዲሁም የቤት ዋጋ መቀነስ አለበት ነው እያላችሁ ያላችሁት። ይሁን እንጂ አሁን የቤት ዋጋ እንግዲህ መሬት ላይ ቀንሶ ነው የሚገኘው። ስለዚህ ሲቀንስ እንገዛለን ላላችሁ እጅግ በጣም ወርዷል፣ ቀንሷል፣ አትሸወዱ፣ አሁን ግዙን የምንለው። እንደሚታወቀው በአዲስ አበባ ውስጥ እጅግ በጣም በርካታ የሚባሉ ሪልስቴት አልሚ ቤት ገንቢዎች እንዳሉ ይታወቃል። ታዲያ በርካቶቹ ያልተገነቡ ቤቶችን እንደሚሸጡም የማይካድ ሀቅ ነው። ይሁን እንጂ በርካቶች እንግዲህ የተገነቡ ቤቶችንም ቢሆን አሁን በአፓርትመንት ደረጃ ገዥ እንዳጡ እጅግ በጣም ቀዝቀዝ እንዳለባቸው እየተደመጠ ነው ያለው። እኛም እያየን ያለው ይህ ነው። ታዲያ እናንተ ግን አሁኑኑ ቤት ግዙ እንላለን። ምክንያቱም ይህ ህግ ከወጣም እጅግ በጣም በርካታ በኢትዮጵያ ውስጥ የሚኖሩ የውጭ ሀገር ዜጎች እንዲሁም ከውጭ ወደ ኢትዮጵያ ውስጥ ገብተው ቤት የመግዛት ፍላጎት በርካቶቹ እንዳላቸው ይታመናል። ስለዚህ እናንተ እንዳይቆጫቸው፣ እንዳትሸወዱ። አሁን ቤት ቀንሶ ነው ያለው። አፓርትመንት፣ ኮንዶሚኒየም፣ ቪላ፣ ፎቅ እንዲሁም ማንኛውንም ግንባታ ማከናወን የምትችሉበት መሬት በአዲስ አበባ ውስጥ እጅግ በጣም በማይታመን ዋጋ እጃችን ላይ በርከት ብሎ ይገኛል። እንዳትቆጩ፣ እንዳይጸጽታችሁ አሁኑኑ ቤት ግዙ። ታዲያ በቅርቡም በተጨማሪ እንግዲህ የኢትዮጵያን የቤት ግብይት ያነሰዋል የተባለ ደግሞ ሌላኛው መስከረም ላይ ሁሉም ባንኮች የብድር አገልግሎት እንደሚጀምሩና ሁሉም ባንኮች ላይ በጣም በርካታ ተበዳሪዎችም በዝግጅት ላይ እንደሆኑም እየተነገረ ነው። ስለዚህ እናንተ ነገ ዛሬ ሳትሉ መታችሁ ቤቶችን ሸምቱ። ስትሸምቱ ደግሞ ማንኛውንም የቤት አይነት ቀነሰ ብላችሁ ቀጥታ መክፈል ሳይሆን ማጣራት፣ እያንዳንዱን ፋይሉን ቀድማችሁ ክፍለ ከተማ በመሄድ ሂስትሪውን ማወቅ ይጠበቅባችኋል። ከዛ ውጭ ምንም አይነት የማጣራት ሂደት ሳታደርጉ ክፍያ እንዳትፈጽሙ፣ በመንደር ውልም ምንም አይነት ሽያጭ ውል እንዳታስቡ። በሰነዶች ማረጋገጫ ወይም በውልና ማስረጃ ከሆነ ብቻ ነው እንግዲህ ቤቶችን መግዛት የሚጠበቅባችሁ። ከዛ ውጭ ማንኛውንም የቤት አይነት መሸጥ የምትፈልጉ አድርሱን፣ እንሸጥላችኋለን። የዛሬው የቤት መረጃ ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ